ሰላም እንዴት ናችሁ? ክብራትና ክብራን ተመልካቾቻችን G+3 ኤል ላይ የሚገኝ አዲስ ቤት ይዤላችሁ መጥቻለሁ። 175 ካሬ ግዙፍ G+3 ነው። ውስጡን በፍጥነት አስጎበኛችኋለሁ። አብራችሁን ቆዩ። ቤቱ የሚገኘው ላፍቶ ቪው የሚባለው ሰፈር ነው። ቆንጆ ሰፈር ነው። ለመኖሪያ እጅግ በጣም አመቺ የሆነ ሰፈር ነው። ግቢው በትንሹ 3 መኪና ያቆማል። ወደ ውስጥ እንደገባን ኮሪደር ነው የምናገኘው። በኮሪደሩ በስተ ቀኝ በኩል ኮመን ባዝሩም አለ። ከውጭ መጣችሁ የምትጠቀሙበት ወይም ለሳሎኑም እዛው መጠቀም ይቻላል። በግራ በኩል ይሄን የመሰለ ሳሎን እናገኛለን። በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው። ኦፕን ኪችን ተገጥሞለታል እንደምታዩት። ወደ ኦፕን ኪችኑ በኩል ስንሄድ እዚህ ጋር የልብስ ማጠቢያ፣ የእቃ ማጠቢያ፣ ሰራተኛ መኝታ እንዲሁም ደግሞ ኪችን አለው። ይህን የመሰለ ኪችን አለው። ከዛ በተጨማሪ የሰራተኛ መኝታ፣ የሰራተኛ ባዝሩም፣ በግ ማረጃ አለው። በጓሮ በኩል ግራውንድ ፍሎር ላይ እኝና የመሳሰሉት ሌሎች ክፍሎችም አሉ። ወደ አንደኛ ፎቅ እንሄዳለን። አንደኛ ፎቅ ላይ ማስተር ቤድሩሙን ጨምሮ ሌሎች መኝታ ክፍሎች እናገኛለን። አሁን እያየን ያለነው ማስተር ቤድሩሙ ነው። ይሄን ይመስላል ማስተር ቤድሩሙ። ይሄ መኝታው ብቻ ነው። ወደ ውስጥ ስንገባ መልበሻ ክፍል እናገኛለን። ወደ ውስጥ ስንገባ ደግሞ ባዝሩም እናገኛለን። ይሄን የመሰለ ባዝሩም አለ። ማስተር ባዝሩም ይሄን ይመስላል ማስተር ቤድሩሙ። ከዛ በተጨማሪ ይሄ የልጆች መኝታ ክፍል ነው። የራሱ የሆነ ባዝሩም፣ የራሱ የሆነ ቁም ሳጥን ያለው። እዚህ ጋርም ሌላ የልጆች መኝታ ክፍል አለ። የራሱ ቁም ሳጥን፣ የራሱ ባዝሩም፣ የራሱ የሆነ በረንዳ ያለው። አንደኛ ፎቅ ላይ ያሉ ክፍሎችን አየን። ወደ ሁለተኛ ፎቅ እንሄዳለን። ሁለተኛ ፎቅ ላይ ሳሎን አለ፣ ፋሚሊ ሩም አለ። በፋሚሊ ሩሙ በስተግራ በኩል ደግሞ ሌላ መኝታ ክፍል አለ። የራሱ የሆነ ባኞ ቤት ያለው መኝታ ክፍል ነው። እዚህ ጋር ደግሞ ተጨማሪ ሌላ መኝታ ክፍል አለ። ኮመን ባዝሩም አለ። ለፋሚሊ ሩሙ ደግሞ ኪችን እዚህ ጋር አለው። ሁለተኛ ፎቅ ላይ የምንገኘው አነስተኛዋ የጸሎት ክፍል ናት። ሁለተኛ ፎቅ ላይ ይሄን ይመስላል የፋሚሊ ሩሙ ከመኝታ ቤቶች፣ ከጸሎት ቤት፣ ከኪችን ጋር አለ። ሶስተኛ ፎቅ ላይ ደግሞ ይሄን የመሰለ ሰፊ የሆነ ሳሎን አለ። ሁለተኛ ሳሎን ከበረንዳው ጋር አንድ ላይ ቀላቅሎ አነስተኛ ድግስንም ማስተናገድ ይችላል። ሰፈሩ እንደምታዩት ቆንጆ ሰፈር ነው። ለመኖሪያ አመቺ ነው። እዚህ ጋር ኦፊስ ወይም ደግሞ ጂም ማድረግ የሚቻል ክፍል አለ። ኮመን ባዝሩም እዚህ ጋር አለ። ከዛ በተጨማሪ ሌላ መኝታ ቤት እዚህ ጋር አለ። 175 ካሬ G+3 በላፍቶ ዋጋው ጥሪ 60 ሚሊዮን ብር ነው። ይቀንሳል። ገዢ የሆናችሁ ሰዎች ደውሉልን። ቻው።